ይሄ የዓለም ዋንጫ በ2038 እንደሚያበቃ ታውቃላችሁ? ሰላም ቤተሰቦች ሁሉ መልካም? ሰላም ወንድሜ ሁሉ ሰላም አለን። አሁን የዓለም ዋንጫ ወቅት ስለሆነ ስለ ዓለም ዋንጫ እናውራ፣ ስለ ትሮፊዋ። የዓለም ዋንጫ አሁን ያለው የዓለም ዋንጫ አልነበረም መጀመሪያ የነበረው። የዓለም ዋንጫ በ1930 የመጀመሪያው የዓለም ዋንጫ በኡራጓይ አስተናጋጅነት ሲዘጋጅና ኡራጓይ ስትበላው የነበረው ዋንጫ ቪክቶሪ ነበር የሚባለው ስሙ። ከዛ በኋላ በ1946 ይሄ ዋንጫ ጁልየስ ሪሜት ዋንጫ ተባለ። ብዙዎቻችን ምናልባት በዚህ ስያሜው ነው የምናውቀው። ጁልየስ ሪሜት ማለት ደግሞ የመጀመሪያው የፊፋ ፕሬዝዳንት የነበሩ ፈረንሳዊ ሰውዬ በሳቸው ስም ለክብራቸው ነው የተሰየመው። እስከ 1970 ድረስ ይሄ ዋንጫ ነበር ሲያገለግል የነበረው። ዋንጫው ምስሉን ካየኸው ምንድነው በመጀመሪያ ክብደቱ ወይም ኪሎ 4 ኪሎ ከምናምን ነው። ምስሉ ላይ አንድ ሴት ነች የምትታየው። እሷ ሴት ደግሞ ማለት የግሪክ የድል አምላክ የምትባለው ወይም ናይኪ የምትባል ከዚህ ቀደም በሌላ ታሪክ ስንሰራ ስለ ናይኪ ጫማ ስንሰራ ስለዚህ ሴት አንስተን ነበር። እሷ የሷ ምስል ነው የነበረው እስከ 1970 ድረስ። 1970 ላይ ብራዚል 3 ጊዜ ስትበላ በፊፋ ህግ 3 ጊዜ የበላ ነው ዋንጫውን መውሰድ የሚችለው። ከዛ ውጪ ሬፕሊካው ነው ተሰርቶ የሚሰጠው። ያኔም አሁንም ዋንጫውን አትወስድም። ዋንጫውን ራሱ በዚህ አጋጣሚ መንካት የሚችሉት መንካት ሁሉ አትችልም። ዋንጫ የበላው ቡድን፣ የፊፋ ባለስልጣናቶች እንዲሁም የሀገር መሪዎች ብቻና ብቻ ናቸው ይሄን ዋንጫ በእጃቸው መንካት የሚችሉት። 1970 ላይ 3 ጊዜ በልታ ብራዚል ዋንጫውን ብታስቀርም 1983 ላይ እንደ አውሮፓን አቆጣጠር ነው ይሄን ሁሉ እስካሁን የምናወራው። ዋንጫው ተሰረቀች ብራዚል። እስካሁን ድረስ አልተገኘም። መጨረሻ ላይ እንደውም ዋንጫው ያው ተሰርቆ አቅልጠውታል ነው የሚባለው። ከዛ አሁን ያለው ዋንጫ 1974 ላይ ሲልቪዮ ጋዛኒንግ የሚባል ጣሊያናዊው ቀራጺ ነው የቀረጸው። አሁን ያለው ዋንጫ የሁለት ሰዎች እጆች ዓለምን እንደዚህ ከፍ አድርገው ይዘው ነው ልዑል ወይም ኳስ የሚመስል ቅርጽ ነው እንደዚህ ይዘው ያለው።